ወገኖቼ ስለ ልጆች ጥያቄ ላንሳ። ልጆች እነማን ናቸው? እስኪ ራሳችንን እንጠይቅ። እነማን ናቸው? ልጆች እነማን ናቸው? ይህን ጥያቄ ሲጠይቃችሁ ወደ ልባችሁ ቶሎ ብሎ የሚመጣ መልስ ሊኖር ይችላል። እንደ መጽሐፍ ቅዱስ እንደ እግዚአብሔር ቃል ልጆች የእግዚአብሔር ስጦታ ናቸው የሚለው ሊመጣ ይችላል። የጥያቄ ጥያቄ ሊመጣባችሁ ይችላል። አዎ የእግዚአብሔር ስጦታ ናቸው። የእግዚአብሔር ስጦታ ናቸው ብለን እንወስዳለን፣ እንወስናለን። ነገር ግን የእግዚአብሔር ስጦታ የሆኑ ልጆች በምን ውስጥ ናቸው? ሰዎች ልጆችን እንዴት ያያሉ? ምን ውስጥ ናቸው? ልጆች በከባድ ተጽዕኖ ውስጥ ናቸው። እንደ ባህላችን እንደምናየው በከባድ ተጽዕኖ ውስጥ ናቸው። ምክንያቱም የእግዚአብሔር ስጦታ መሆናቸውን ብቻም አይደለም፣ ሰው ናቸው። በእግዚአብሔር አምሳል የተፈጠሩ ናቸው። ሰው ናቸው። የሰውነት ባህሪ አላቸው። ስለዚህ አዳማዊ የሆነ ኃጢአት ሰው ስለሆኑ ሁሉ ኃጢአትን ሰርቷል ስለሚል አዳማዊ ኃጢአት በእነሱ ውስጥ አለ። ኃጢአተኛ ናቸው። ኃጢአተኛ ተፈጥሮ ያላቸው ናቸው። ስለዚህ ኃጢአተኛ ተፈጥሮ ያላቸው ልጆች በተጽዕኖ ውስጥ ካሉ፣ ችግር ውስጥ ካሉ ከዛ ችግር ለምሳሌ በተፈጥሮ ችግር ላይ ቶሎ ብሎ የሚጎዱት እነሱ ናቸው። የተፈጥሮ ችግር ማለት የእሳት አደጋ፣ የጎርፍ አደጋ፣ የተለያዩ አደጋዎች እነሱን ያጠቃሉ። የእግዚአብሔር ፍጥረት ሆኖ እያሉ ጥገኛ ስለሆኑ እነሱን ያጠቃል። እነሱን ያጠቃል። ቶሎ ብሎ እነሱን ያገኛል። ስለዚህ ልጆች በቃል በእግዚአብሔር ቃል ሙላት ማደግ አለባቸው። ከዛ ተጽዕኖ ለመውጣት ኃጢአተኛም ተፈጥሮ ይዞ ስላሉ መዳን ያስፈልጋል። መዳን አለባቸው። ኃጢአተኛ ተፈጥሮ ይዞ ስላሉ ድነት ለነሱ ያስፈልጋል። እግዚአብሔርን ተስፋቸውን ሊያደርጉ ይገባቸዋል። እግዚአብሔር ተስፋቸው ሊሆን ይገባል። እያንዳንዳችን ልጆችን የያዝን ልጅ ወልደን ያለን እያንዳንዳችን የልጆችን ጥንቃቄ መውሰድ አለብን። ጥንቃቄ ማድረግ አለብን። ከዛ ጥንቃቄ አንዱ ምንድነው? እለት እለት የእግዚአብሔርን ቃል እነሱ እንዲያውቁ ማድረግ አለብን። ኃጢአተኛ ተፈጥሮ ይዞ ስላሉ ከዛ እስራት እንዲወጡ ማስተማር አለብን። ወርሺፕ ከነሱ ጋር ቁጭ ብለን ከነሱ ጋር ተንበርክከን እግዚአብሔርን እነሱ እንዲያመልኩ ማድረግ አለብን። የኃጢአትን ይቅርታ እንዴት ማግኘት እንዳለባቸው መናገር ማስተማር አለብን። ተጽዕኖ ስር ናቸው። ልጅ ምን ያውቃል ብለን መተው የለብንም። ማስተማር አለብን። መጽሐፍ ቅዱስን ማንበብና መጻፍ ሲጀምሩ መጽሐፍ ቅዱስን ቁጭ ብለን በቤተሰብ ፕሮግራም መጽሐፍ ቅዱስን እንዲያነቡ ማድረግ አለብን። የእግዚአብሔርን ቃል እንዲያውቁ አቅጣጫ ማሳየት አለብን። በተፈጥሮ አደጋ ደግሞ እንዳይጎዱ ሰብስበን መያዝ አለብን። ለነሱ ዋቢ መሆን አለብን።
ጥንቃቄ ማድረግ አለብን። ይህን ማድረግ አለብን። የእግዚአብሔር ስጦታ ናቸው የሚለውን ብቻ ይዘን እግዚአብሔር እነሱን ያሳድጋል ብለን የእኛን ኃላፊነትን መወጣት ካልቻልን በእግዚአብሔር ዘንድ ተጠያቂዎች ነን። እግዚአብሔር ሰጥቷል። አዎ እግዚአብሔር ይሰጣል። ልጅን ሊከለክልም ይችላል። በእግዚአብሔር ቃል ስናይ ስንመለከት የሐናን ማኅፀን እግዚአብሔር ዘጋ ይላል። የከፈተውም እግዚአብሔር ነው። ሳሙኤልን በመስጠት የከፈተውም እግዚአብሔር ነው። ስለዚህ ልጆችን ስናሳድግ በጣም ጥንቃቄ መውሰድ አለብን። እያንዳንዳችሁ ልጆች ልጅ የወለዳችሁት ተጠያቂዎች ናቸው። ተጠያቂዎች ናችሁ። ጤናማ በሆነ መንገድ ካላሳደጋችሁ፣ ኃላፊነትን ወስዳችሁ ካላሳደጋችሁ፣ የእግዚአብሔርን ቃል እያስተማራችሁ ካላሳደጋችሁ ተጠያቂዎች ናችሁ። ተጠያቂዎች ናችሁ። ብዙ ተባዙ ምድርንም ሙሉ ግዟት ይላል። መግዛት ካልቻላችሁ፣ ማንከባከብ ካልቻላችሁ፣ ለነሱ የሚያስፈልገውን እንደ እግዚአብሔር ቃል ማድረግ ካልቻላችሁ ተጠያቂዎች ናቸው። ተጠያቂዎች ናችሁ። ስለዚህ ወገኖቼ እግዚአብሔር ነው የሰጠው ልጅን። አዎ ግን ጤናማ በሆነ መንገድ ካላሳደግን እያንዳንዳችን ተጠያቂዎች ነን። በእግዚአብሔር ዘንድ እንጠየቃለን። ስለዚህ ወላጅ ኃላፊነትን ወስዶ ማሳደግ አለበት። እናት አባት ኃላፊነትን ወስዶ ማሳደግ አለበት። ለልጆች ፍቅርን መስጠት አለባችሁ። አንድያ ልጁን እስኪሰጥ ድረስ እግዚአብሔር ዓለምን እንዲሁ ወዷልና ይላል። እግዚአብሔር ክርስቶስን በመስጠት ከመውደዱ በፊትም ዓለምን የወደደ በዛ ፍቅር ውስጥ ልጆችም አሉ። በእግዚአብሔር ፍቅር ውስጥ ዓለምን እሱ በወደደው በዛ በእግዚአብሔር ፍቅር ውስጥ እነሱም አሉ። ስለዚህ ለነሱ ቦታ መስጠት አለብን። እነሱን እንደ እግዚአብሔር ቃል መያዝ አለብን። ይሄ ለእያንዳንዱ ክርስቲያን፣ ለእያንዳንዱ ልጅ ለሚወልድ ሰው የተሰጠ ኃላፊነት ነው። ስለዚህ የተወደዳችሁ ወገኖች እግዚአብሔርን በመፍራት ጌታ ኢየሱስ ክርስቶስን በማሰብ ለልጆች መጠንቀቅ አለባችሁ። እግዚአብሔር ይባርካችሁ። ተባረኩ። በልጆች ጉዳይ አንዳንድ ነገሮችን ከዚህ በላይ ማውራት እንችላለን። ኮፒ ሊንክ ሼር አድርጉ።